ብሬን ስዘጋ ምን እንደሚካሄድ ያውቃለሁ። ምክንያቱም በዚህ ሰይጣናቸው ይተማመናሉ። በጣም ብዙ ስለጣሉ፣ በጣም ብዙ ስላለያየች ስለጣለች ታውቃላችሁ። ሰው ስለያዘ ነው ትዳር የምትይዘው። ሰው ስለወለደ ነው የምትወልደው። ሰው ስለሰራ ነው የምትሰራው እንጂ ለመብላት ለመጠጣት ራሷን ለማስደሰት ምናምን አይደለም። ለምን አልፈጠረባትም? ይሄንን አለ ወላሂ ነው የምላችሁ። እኔ ስነግራችሁ ከጥላቻ እንዳይመስላችሁ። ከጥላቻ በጣም ነው የማውቃት። ግን እቺ ቅራቅምቦ በቅናቷ ተናታስታ እናቷ ድንጋይ ትብላ መታ እኔ ነካችኝ። እኔ ዘንቢ እንዴ አስቡት እስቲ እናንተ ከኔ ቦታ ብትሆኑ አስቡት። አሁን ልጅ መተችባት ልጅቷ ስራ ጀምራለች አይደል? ልጅ መተችባት እስቲ ልጅ መተችባት እኔ ላይ እንድትነሳ ያረግሻት ያው ገብቷት ሁሉ ነገር ምንድነው ያለው ስራ ብላ ሰራች። ልጅ መተችባት እስቲ ልጅ መተችባት። ሂጂ አነፍንፈሽ የጠበቅሽ ነው አይደል? ሪከርድ ይዘሽ ይሄ ነው ህይወትሽ ሰው መጣል ልምድሽ። ሰላም ውዴቶቼ እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት ሰላማችሁ ብስት ይበልልኝ። እንግዲህ እዚህ ጋር ያለችው ባሌን በመተት ተቀምቻለሁኝ ነው እያለች ያለችው ነው። ኧረ እህቶቼ ተው ግን ተው ግድ የላችሁም ተው። ለእናንተ ያለ እንጀራ የትም አይሄድም። የሌላ ሰውን እንጀራ ለመቀማት አትሄዱ። እንደዚህ የምታደርጉ ካላችሁ የምሬን ነው የምላችሁ ተጠንቀቁ። ለእሷ ያልሆናት አስወልዱ፣ አስረግዙ፣ አስወልዱ። ለእሷ ያልሆናት ለእናንተ ይሆናል ወይ? እውነት እንዲሁም ደግሞ መልካም ወንዶች አሉ፣ ጥሩ መጥፎም እንዳሉ፣ መጥፎ ሴቶችም እንዳሉ መልካም ሴቶች አሉ። ሁሉም አንድ አይነት ነው ማለት አይደለም። ግን ባለትዳር ሆኖ ከሚስቱ ጋር ተስማምቶ ልጁን በቃ እያሳደገ በስነ ስርዓት ከሚስቱ ጋር ተስማምቶ ልጁን እያሳደገ በይፋ ተፋተው በፍቅር ተፋተው በቃ ተስማምቶ ተፋቶ እንደዚህ አይነት ህይወት እየኖሩ ከሰውም ሰምተሽ ከራሱም ሰምተሽ ከቤተሰቦች ሰምተሽ እንጂ እንደዚህ አይነት ወንድ መቅረብ እሱ ተፋታው ብቻ ሚስቴን እንደዚህ ነው ስላለሽ ብቻ አትቅረቡ። ተው። ይኸው ብዙ ታሪክ እየተሰማ ነው። እንግዲህ ዱባይ ላይ ብዙ ነገር እየተፈጠረ ነው። እኔም አላውቀው ሌላ ዱባይ አለ እንዴ? እኔም አላውቀው ሌላ ዱባይ አለ ወይ? ዱባይ ውስጥ ግን እኔ ዱባይ አይደለሁም፣ ግን እኔም አላውቀው ዱባይ አለ ወይ? እኔ የማውቃቸው ሴቶች ስርዓታቸውን ይዞ ነው ስራቸውን እየሰሩ ያሉት። ከእለት እለት ስራ ላይ ናቸው። እንደው ደጁን ራሱ የሚያዩበት ሰዓት የላቸውም። እኔ ዱባይ ውስጥ ያለው የትኛው የኢትዮጵያ ህዝብ ክልል ነው? የትኛው የኢትዮጵያ ህዝብ ነው? ወይስ እኔ ማላውቃት ሌላ የኢትዮጵያ ህዝብ አለ? አረ ተው፣ በሰው ሀገር ግን ተው፣ እንደዚህ አትሁኑ። ተው፣ ይቅርባችሁ። ምን እየሆናችሁ ነው? ጭራሽ ይኸው በአደባባይ ባልን ተቀምጫለሁ ብላ ደግሞ ጦርነት ተጀምሯል። ጦርነት፣ ሁለተኛ ጦርነት። እኛ የእናንተን ጦርነት እንስማ፣ የሀገራችንን ጦርነት እንስማ። በቃ የሰው ባል ጋር አትድረሱ። ተው እህቶቼ፣ ለእናንተ እንጀራ ያለ አይሻግተን፣ የትም አባቱ አይሄድም። የምሬ ነው። የእሷ ጣፋንታ እናንተ ጋር ይደርሳል። ሰው አያግባ አይደለም ከአንዱ ጋር መኖር ካልተስማማ ይፋታል፣ ሌላ ያገባል። ይሄ ያለ ነው። ግን ደግሞ በይፋ የሆነ ነገር ካልሆነ አጣርታችሁ ግቡ። ሳታጣሩ አትግቡ። እንዴ አሁን እኮ ወንዶች እኮ ሚስት እያላቸው ልጅ እያላቸው እኮ ተፋትቻለሁ ማቅጣብኝ በቃ የማይፈጥሩት ሰማይና ምድሩን የለም። የሚሰነጥቁ ትንሽ ነው የሚቀረው። እውነቴን ነው የምላቸው። እኔ በቅርብ የዛሬ ሳምንት የሰማሁት ታሪክ ያስደነግጥ። ሰርግ እንኳን አስደግሶ ከዱባይ አስመጥቶ ሚስቱ ዱባይ እያለች ነው እንግዲህ ሚስቱ ዱባይ እሱ ኢትዮጵያ ሆኖ ከዱባይ አስመጥቶ ስንት 1 ሚሊዮን የወጣበት ሰርግ ተደግሶ መጨረሻ ላይ በፌስቡክ የገባላት አንድ ቴክስት ብቻ ልጅቷን ከህይወቷ አዳናት፣ አስደነገጣት። እሱም ደግሞ
ይሄ እኮ የልጅ አባት ነው። ይሄ ሰውዬ እኮ የልጅ አባት ነው። ፎቶ ለቃ ነው እንግዲህ ቀድሞ ተነስቶ ፎቶ ማለት ነው እንጂ እህቶቼ ተው፣ እንደዚህ አታድርጉ። እንግዲህ እቺ ሴት በአንድ የፌስቡክ ጥሪ ህይወቷ ተበጠበጠ ማለት ነው። እና ከዛ በኋላ ስታጣራ እውነትም ሰውየው የልጅ አባት ነው። ሚስቱ ወደ ዱባይ ፕሮሰሱ ጀመራ ልትወስዶ እንደነበረ ሁሉ ሰማችና እንግዲህ ሰርጓ እንደነገ ሆኖ ዛሬ ነው ፎቶን የለቀቀችው። የተነሱት ፎቶ የሰርግ ማለት ነው። እና ፌስቡክ ላይ ስትለቅ ሁሉ ቴክስት የሚደረግላት የሚያስደነግጥ ነበርና እንግዲህ ያ ሁሉ ድግስ ያ ሁሉ የቤተሰብ ጥሪ ብዙ ነገር ተበላሸ ማለት ነው። እና ቶቼ በህይወታችሁ የሚገጥማችሁን አታውቁም፣ ግን ቀድሞ መጠንቀቅ ጥሩ ነው። የምትቀርቡትንም ወንድ ስለሱ ማጣራት ጥሩ ነው። ቤተሰቦቹ፣ ዘመድ አዝማዶቹ ከየሄዳችሁ ነው የምላችሁ አጣሩ። እንደው ሳታጣሩ ወንድ ልጅን እውነቴን ነው እንዲች ብላችሁ ስለትዳር እንደው አታደርጉት። በቃ አታግቡ፣ ምንነቱን ሳታውቁ። በጣም ብዙ ሴቶች ህይወታቸው ተበላሽተዋል፣ ተሸውዷል፣ ተበልተዋል። እና እንግዲህ ይኸው አሁንም ደግሞ በመተት አስመትታ ወሰደችው ነው የምትለው። እንደው መድኃኒዓለም ይወቀው። ይሄ መተትም ተቸገረ እኮ ይሄ ድራሹ ይጥፋና እንደው እውነቴን ነው የምላችሁ። እኔ የምላችሁ እኮ ሴጣን ምን ሰርቶ ይብላ። ሴጣንም እኮ እየተራበ ነው መሰለኝ። ለነገሩ እነሱ መንገድ ከከፈቱለት አይደለም መንገድ ተከፍቶለት እሱም አልቻልነውም። እና እህቶቼ የራሳችሁን ጠብቁ። እኛ እንደው እንሰማለን እንጂ አንፈርድም። ዘንድሮ 2018 የማይሰማ የለም፣ የማንሰማው ጆሮአችን የማይሰማ ጉድ የለም። ጉድ እንዴ! ባሰባቸው፣ ባሰኩ፣ ባሰ። እውነቴን ነው የምላችሁ። በጣም የሚገርመው እኛማ እየታዘብን ነው። ታዘብን፣ ስንቱን ታዘብን፣ ደከመን። እኛ አሁንስ ደከመን። ለማን እንበል እንዴ? የምንልበት ይህን ችግራችን ራሱ የምንተነፍስበት ሌላ መንግስት እኮ ቢመጣልን ጥሩ ነው። እኛ ኢትዮጵያኖች አንድ መንግስት አይደለም የሚያስፈልገን 44 መንግስት ነው እንዴ! እውነቴን ነው የምላችሁ። አንድ መንግስት እንደው ፈጣሪ እኮ ስንቱን ነገር ቻለ፣ ስንቱን ነገር ሁሉም የራሱን ብሶቱን የሚያወሩ ሁሉም በቃ ሰውን ለመጉዳት ነው የሚሮጡ፣ ሰውን ለመጥቀም የሚሮጥ እንደሆነ የለምና እህቶቼ ራሳችሁን ጠብቁ ነው የምለው።